ኡስታዝ እሱ ጀግናችን እውነት ነው። እኛ ሙስሊሞች መሳደብ የለብንም ማለት ነው። እነሱ የሄዱበት ኮሜንት የሚሳደቡ ከሆነ ይሳደቡ፣ እኛ ስራችንም አይደለም። ጥያቄ ካላቸው ደግሞ ሄዱ እሱ ጋር ገብታችሁ ጥያቄ ጠይቁ፣ የምትፈልጉትን ነገር ማለት ነው። በየኮሜንት የገባችሁ አልተገለጠም አትበሉ። አልተገለጠም ብቻ ነው እንደ ቆይ አማርኛው አፋችሁ ላይ የተጻፈው እኔ ምለው ማለት ነው። መጀመሪያ አማርኛ በደንብ ተማሩ፣ ከዛ በኋላ ደግሞ ታወራላችሁ ማለት ነው። ሰላም ወረህመቱላሂ ወበረካቱ። እና ኮሜንት አትመለሱላቸው። እሺ ያጀማ ዝም በሏቸው፣ ንቃችሁ ተዋቸው ማለት ነው። በመሳደብ ጥቅም ያገኙ መስሏቸው። በመካከላችሁ ሁለት ነገራቶችን ጥዬላችሁ ሄዳለሁኝ። እነርሱንም አጥብቃችሁ እስከያዛቸው ድረስ መቼም ቢሆን አትጠሙም። እነርሱም ቁርአንና ሐዲስ ናቸው ብለው ተናግረዋል። ይሉን ነው እና ትናንትና የሆነ ቢገብቼ እንደዛ ሲለኝ እስቲ እኔ ስልኬ ላይ አውርጃለሁ አፕሊኬሽኑን የቁርአን ማለት ነው። ሲናገሩ ገብቼ ላይ አንድ ቁርአን ነው ስለተባለ ከዛን ምን ላይ ምን ሱራ ነው ምናምን ስለው ይሄ ነው አይለኝም። በዚህ መጽሐፍ ላይ እንትን የሚባል መጽሐፍ ላይ ይለኛል። እና በእንደነዚህ አይነት መጽሐፎች ትከተላላችሁ? ትክክል ነው። ምን አይነት መጽሐፍ? ከቁርአን እና ከሀዲቶች የምንከተለው የለንም። ሌላ መጽሐፍቶችን በተመለከተ ሱራ ነገሩ ምዕራፍ ስንት ላይ ስለ አይነግሩኛል። ዝም ባያቸው። እኛ የምንከተለው ቁርአንና ሀዲት ነው። ቁርአንና ሀዲት ና ናኒ ያጀማ አኮፒን እንኳ 1000 እናስገባው። ለምን እንትን ያለባት ነው ስልኳን ያለት እያስቸገረ ነው። ኮፒሊንክ አድርጉ። እሺ ስወዳችሁ ሁላችሁ ነው። ጥያቄ ያለ ክርስቲያን አለ ከላይ? እሺ ጥያቄ ምንድን ነው? እሺ አመሰግናለሁ። ወላሂ እኔ ነፉ በኝ ባህላሽ ማለት ስለ ጌታችን ኢየሱስ ክርስቶስ ማዳምጣችሁ እንደምትወዱትና ያው ስለሱ ብዙ እንደምትናገሩ ሰምቼ ነበር። አንዲት ስትናገር ከይቅርታ ጋር ተሳስቼ ከሆነ እና እሱን ነቢዩ መሐመድ እንደተጻፈላቸው ወይም እኛ በኦርቶዶክስ ብዙ ወንጌላት ስለ እሱ እንደተጻፉት አለ ወይ ቁርአን ላይ የሚል ጥያቄ አለኝ። እና እሱንና ሁለተኛ ደግሞ እንደው ቅርብ ናቸው ወይ እንደ ነቢዩ መሐመድ እንደናንተ ቅርብ ነው ወይ ጌታ ኢየሱስ ክርስቶስ ለእናንተ? አሁን እኛ አምላካችን እንደምንለው እናንተ ከአላህ ጋር እንደ ቅርብ ነው ያማልደናል ትላላችሁ ወይ እንደ ነቢዩ መሐመድ የሚል ጥያቄ ነው። አመሰግናለሁ። ዒሳ ወይንም ኢየሱስን የድንግል ማርያምን ልጅ በጣም እንወደዋለን። ከነቢያቶቻችን መካከል አንድ ነቢይ ስለሆነ በጣም እንወደዋለን፣ በጣም እናከብረዋለን። አምላኩን በምድር ላይ ከማንም በላይ ሰብኳል ከሚባሉ ታላላቅ 5 ነቢያቶች መካከል ይመደባሉ። አዝም ታዲያ ያማልድናል ብላችሁ ታስባላችሁ ወይ ነው? በመጀመሪያ ምልጃ ምንድን ነው? አማላጅስ ማን ነው? ምልጃ የሚቀበለውስ ማን ነው? የሚማለድለትስ ማን ነው የሚለውን እነዚህ ነገራቶች 5 ነገራት ማወቅ አለብን። ምልጃ መቼ ነው የሚካሄደው የሚለውንም ማወቅ አለብን። ምልጃ የሚባለው የትንሣኤ ቀን ነው የሚካሄደው። ሰዎች ከሙታን ከተነሱ በኋላ ለፍርድ ከአምላክ ፊት በሚቆሙ ጊዜ ምናልባት ንስሐ ሳያደርጉ የሞቱ ኃጢአተኞች ከአምላካቸው ፊት የዛኔ ይቆማሉ። በዚያን ጊዜ የሚደረግ የሆነ ስራ ነው። ምልጃ ማለት በአምላክና በኃጢአተኛ መካከል የሚደረግ የማስታረቅ ስራ ነው። እርሱ ምልጃ ይባላል። ምልጃ ተቀባዩ ማን ነው? አምላክ አላህ ስብሐነሁ ወተዓላ ነው። ቁል ሊላሂ ሸፋዓቱ ጀሚዓ ይላል። ምልጃዎች ሁሉ የእኔ የአላህ ብቻ ናቸው ይላል። ያ ማለት ከማንም ፊት ሄዶ ማማለድ አይቻልም ከአምላክ ፊት ከአላህ ፊት ካልሆነ በስተቀር። መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ ይላል። ማን ነው የዛኔ የትንሣኤ ቀን ከእኔ ዘንድ ያለ እኔ ፈቃድ የሚያማልድ ይላል። ስለዚህ ምልጃ ተቀባዩ ማን ነው? አላህ ነው። የሚማለድለት አካልስ ማን ነው ከተባለ ኃጢአተኞች ናቸው። ገብቷቸዋል? ኃጢአተኞች ናቸው። ያ የኃጢአቱ ምህረት እንዲያገኙ ዘንድ ስርየትን እንዲያገኙ ዘንድ ያንን ከአምላክ ፊት ሄደው ይለምኑላቸዋል፣ ያማልዱላቸዋል። አማላጆቹ ማን ናቸው ወደሚለው ስንመጣ ጊዜ ነቢያቶች ያማልዳሉ። ነቢያችን ሰለላሁ ዐለይሂ ወሰለም አልአንቢያ የሽፈዑነ የውመል ቂያማ አሉ። የትንሣኤ ቀን ነቢያት ያማልዳሉ አሉ። ልብ በሉ፣ የትንሣኤ ቀን የሚያማልደው ከኃጢአት ንጹህ የሆነ አካል ነው አማላጁ። ማንኛውም ከኃጢአት ንጹህ የሆነ አካል ለኃጢአተኛ እንዲያማልድ እድል ይሰጠዋል። ታዲያ
ነቢያቶች ከኃጢአት ንጹህ ናቸው። አላህ ስብሐነሁ ወተዓላ ከኃጢአት ጠብቋቸዋልና ያማልዳሉ። ከነቢያቶች መካከል ማን ነው ከተባለ መሲሁ ነው፣ ዒሳ ዓለይሂ ሰላም። ስለዚህ ያማልዳል። የትንሣኤ ቀን በዘመኑ ላሉ ለአማኝ ሰዎች፣ ኃጢአታቸው ለበዛባቸው ሰዎች እርሱን እንደ ነቢይ እንደ መልእክተኛ ተቀብለው አምላካቸውን አላህን እንደ አምላክ ተቀብለው እየኖሩ ያሉ ልክ እንደማናችንም ኃጢአትን ካደረጉ እነዚያ ሰዎች ከአምላክ ፊት ሄደው ያማልድላቸዋል። አምላክ አላህ ሆይ ስለ ኃጢአታቸው አማልዳለሁ ይቅር በልላቸው ብሎ አምላክ አላህን ይጠይቃል። አላህ ሱብሓነሁ ወተዓላ ይሰማዋል። ሌላ ከሚያማልዱ መካከል ልክ እንዲሁም መላእክቶች እነ መልአኩ ጅብሪል እነ ሚካኤል እነዚህ መላእክቶች ሁሉ ያማልዳሉ። ምክንያቱም ኃጢአት የለባቸውም። ልበሉ መርየም 30 የሞሉትን አውርጃቸውና አስገቢ ሰው ማን ያማልዳል? ህፃናቶች ያማልዳሉ። ምክንያቱም ህፃን ልጅ ኃጢአት ኃጢአት አለብህ በአንተ ላይ ተብሎ አይወለድም። በኢስላም ከኃጢአት ንጹህ ነው ማንኛውም ህፃን ልጅ። ነቢያችን ሰለላሁ ዐለይሂ ወሰለም ወሱቢያን የሽፈዑን የውመል ቂያማ አሉ። ህፃናቶችም የትንሣኤ ቀን ያማልዳሉ አሉ። ማለት ለወላጆቻቸው ኃጢአት ላለባቸው ወላጆች እንዲያማልዱ እድል ይሰጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ህፃናት ልጆች እንዴት እንደሚያማልዱ ሲናገሩ ወደ ገነት ግቡ ይባላሉ። ሄደው በገነት በር ይቀመጣሉ። አላህ ስብሐነ ወተዓላም እያወቀ ይጠይቃቸዋል። ለምን አትገቡም ሲላቸው ጊዜ ያ ረበና ላ ነድኹሉ ልጀና ሐታ የድኹል መዐና አባኡና ወኡመሃቱና ይላሉ። ጌታችን አላህ ሆይ ከእኛ ጋር አብረው እናት አባቶቻችን ገነትን ካልገቡ አንገባም ይላሉ። ያማልዳሉ ከአላህ ፊት። ከዚያም አላህ ይፈቅድላቸዋል። ሂዱና እናትና አባቶቻቸውን አምጧቸው ይላቸዋል። ይዘዋቸው ይመጣሉ። ስለዚህ ህፃናት ልጆች የሞቱባችሁ እንዳታዝኑ፣ ይህን ማጽናኛ ሐዲስ መጥቶላቸዋል በኢስላም። የትንሣኤ ቀን የእናንተ አማላጆች ይሆኑላቸዋል። ስለዚህ ነቢያት ያማልዳል፣ መላእክት ያማልዳል፣ ህፃን ልጅ ያማልዳል። ሌላ ማን ያለ ያማልዳል ከተባለ አማኝ ሰዎች ወደ ገነት የተባሉ ወደ ገነት የገቡ አማኝ ሰዎች ጓደኞቻቸውን በገነት ውስጥ ይፈልጓቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሲፈልጓቸውም ያጧቸዋል። ጌታችን አላህ ሆይ ከእኛ ጋር አብረው ሲሰግዱ ሲጾሙ የነበሩ አማኝ ጓደኞቻችን የት አሉ ብለው ይጠይቃሉ። አላህም ይነግራቸዋል። እነዚህማ በኃጢአታቸው ምክንያት ታግደው ይገኛሉ ይላቸዋል። ጌታችን ሆይ ከእኛ ጋር ሲሰግዱ ነበር፣ ሲጾሙ ነበር። ገስት ያሉትን ሁሉንም 30 ይሙሉና ይወርዳሉ። ከዛ አዲስ ሰው ደግሞ እናስገባለን። አላህም ይፈቅደላቸዋል። ሄዱና አምጧቸው ይላል። ይዘዋቸው ይመጣሉ። ይዛቸው ሲሄዱ ጊዜ ከሃዲያኖች የዛኔ ይመለከታሉ ይላል ቁርአን ሲናገር። ያዩና ምን ይላሉ? ፈማ ለና ሚን ሻፊዒን፣ ለእኛስ አማላጅ የለንምነ፣ ወላ ሰዲቅን ሐሚም፣ የቅርብ ወዳጅ የለንምነ፣ ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን፣ አንዴ የመመለስ እድል ቢሰጠን ዳግም ወደዚያች ዓለም ወደ ምድር ከአማኞች ከሙስሊሞች ይሰጣሉ ብሎ ተናገረ። ፈለው አነ ለና ከረተን አይ ረጅዐተን ኢለ ዱንያ መረተን ሳኒያ፣ ዳግም ሁለተኛ የመመለስ እድል ቢሰጠን ዳግም ወደ ምድር ፈነኩነ ሚነል ሙእሚኒን፣ ከአማኞች እንሆን ነበር ይላሉ። አሁን የገባችሁ ሁሉም ቦታ ተጠቃላይ እነዚህ ሁሉ ዒሳም ያማልዳል ወይ ነው ጥያቄው? አዎ ያማልዳል። የዛኔ የትንሣኤ ቀን ለአማኝ ተከታዮቹ ኃጢአት ላለባቸው ከአምላኩ ከአላህ ፊት ቁሞ ያማልድላቸዋል። ምንም ጥርጥር የለው። ከሚገባው በላይ መልስ የሰጠኝ አመሰግናለሁ። ግን እንደው አንድ 30 ሰከንድ ከፈቀድክልኝ እንዳስተያየት እንደው እንደነዚህ አይነት ትምህርቶችን ከስድብ ውጪ ይሄን እንደዚህ አይነት ትምህርቶችን መማማር ቢቻል በቃ አንዱ የአንዱን በፍላጎት ነው ወደ አንዱ ወደዚህ አንተም ወደኛ እኛም ወደ አንተ ልንመጣ የምንችለው እና በስድብ በዱላ በአንዳንድ ሰይፍ በመያዝ የሚመጣ ሃይማኖት ይኖራልም ይጠቅማልም ብዬም ስለማላስብ ማለት ነው እና እንደነዚህ አይነት ትምህርቶችን እንደው ርዕስ አንዳንድ እየሰጠ ጥያቄ ብቻ መመለስ ሳይሆን ርዕስ ሲሆን ርዕስ ይዘህ እንደው ለ30 ደቂቃ የሚሆን ለምንም ይሁን በዚህ ርዕስ ላይ መነጋገር አለብን ዛሬ እያልክ አንዳንድ ትምህርቶችን መስጠት ብትችል ይሄ የራሴ አስተያየት ነው እና በጣም ከምልህ በላይ ነው የማመሰግንህ እና በቃ እኔም የራሴ አንዳንድ ነገር ካለ እኔም ለመመለስ ዝግጁ ነኝ። አንተ ጋርም የሆነ ነገር ካለ ለመጠየቅ ዝግጁ ነኝ። በእውነት አንደበትህ ጥሩ ነው እና እስከዛሬ ራሱ የት ነበርክ ባለማወቅ አንተ እንደሚል ሁሌ ይከታተላለሁ እና ስለዚህ በጣም አመሰግናለሁ። ክብረት ስ እናመሰግናለን። ክብር እስኪ እሺ፣ ጥያቄ ምንድን ነው? እሺ፣ በማስታወሻ ስለ ጻፍኳት ስለ ኢየሱስ ፈራጅነት ነው። በእስላማዊ አስተምህሮ ላይ ኢየሱስ በዳግም ምጽአት እንደሚመጣና
ለፍርድ እንደሚቆም ተጽፏል። ታዲያ በምድር በሰማይም የመፍረድ ፍርድ የመስጠትና የመፍረድ ስልጣን እንዳለው ይናገራል። እና ይህ ስልጣን የፈጣሪ ብቻ ከሆነ ኢየሱስ አምላክ አይደለም ወይ? ምክንያቱም መጽሐፍ ቅዱስ አብ ሰው ላይ ያለው ልጅ ሳይለንት ክርስቶስ በኩል ዓለምን በጽድቅ ሊፈርድበት ቀን ቀጥሯል ይላል። ኢየሱስም አብን ፍርድን ሁሉ ለወልድ ሰጥቶታል እያለ ይናገራል። በዳግም ምጽአት እንደሚመጣ ለፍርድ እንደሚቆም በእናንተ ላይ ይናገራል። ይህን አስመልክቶ ነው ጥያቄው። አምላክነት ቦታ አይገልጽም ወይ? በጣም ጥሩ ጥያቄ። አዳምጥ። እኛ በእስልምና ላይ ኢየሱስ ክርስቶስ ለምጽአተ ዓለም ቀን መጥቶ ለፍርድ ይመጣል ብለን አይደለም ምናምነው። ኢየሱስ ይመጣል ብለን እናምናለን። በመጀመሪያ መቼ ነው ግን የሚመጣው? የምጽአተ ዓለም ቀን ወይንም ደግሞ የውመል ቂያማ የትንሣኤ ቀን ሳይሆን የትንሣኤ ቀን ከመከሰቷ በፊት ነው የሚመጣው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ላ ተቁሙ ሰዓ ሐታ ተረው ዓለማት ሰዓት ልኩብራ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ምን አሉ? 10 ታላላቅ የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም አሉ። ስለዚህ ከትንሣኤ በፊት እነዚህ 10ቶችን የምነግራችሁ ይከሰታል። ከዚያ ትንሣኤ ትቆማለች። ገብታችኋል? ከእነዚያ መካከል የመጀመሪያው ማን ነው? ዙሁሩ ልመህዲ፣ ፍትሐዊ የሆነ መሪ ይነሳል። የዘመኑ ፍጻሜ ከመድረሱ በፊት ከ10ቶቹ የመጀመሪያው ዓለም በግፍና በበደል በተሞላች ጊዜ አምላክ አላህ ስብሐነ ወተዓላ ለዓለም ሰዎች ፍትህን ሊያቆም ዘንድ የዛኔ ፍትሐዊ መሪን መህዲ የሚባልን ሰው ያስነሳል። መህዲ የሚባልን ሰው ያስነሳል። ያ ፍትሐዊ መሪ ነው። ከዚያ በኋላ በእርሱ እያለ ነው ቀጣይ መሲሁ አደጃል ሐሰተኛው ክርስቶስ ይመጣል። አይሁዶች የሚጠብቁት ሐሰተኛው ክርስቶስ አይሁዶች የሚጠብቁት ይነሳል። ሁለተኛው እርሱ ነው። ከዚያ በኋላ በሶስተኛ ደረጃ ላይ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ ይወርዳል። እሺ አመሰግናለሁ። የማርያም ልጅ ዒሳ በሶስተኛው ደረጃ ላይ ይወርዳል። ገብቶሻል አይደል? ያ ነው። እና ከዚያ በኋላ አራተኛ ደግሞ የእጁጅና መእጁጅ የሚባሉ የክርስቶስ ኃይለኛ ተቃዋሚዎች፣ እነዚያ የእጁጅና መእጁጅ ይነሳሉ። ያ ነው። ከዚያ በኋላ 5ኛ 6ኛ እያለ እስከ 10 ከጨረሱ በኋላ ትንሣኤ ትቆማለች። በዛ ዓለም ትፈጸምና ዓለም ከተፈጸመች በኋላ አላህ ለሰዎች ሁሉ ትንሣኤ ያደርግላቸዋል። ሰዎች ከሙታን ይነሳሉ፣ ለፍርዱ ይቆማሉ። የሚፈርደው ማን ነው ከተባለ አላህ ነው። ከትንሣኤ ቀን በኋላ የሚፈርደው አላህ ነው። ኢነላሀ የሕኩሙ በይነሁም የውመል ቂያማ አለ። የትንሣኤ ቀን እኔ በፍጥረታቶች መካከል እፈርዳለሁ እያለ ይናገራል። ነገር ግን ዳግም በመሲሁ በሚመጣ ጊዜ አሁን የተረዳነው ምንድነው? የትንሣኤ ቀን ሳይሆን የሚመጣ የትንሣኤ ቀን ከመከሰቱ በፊት ነው የሚመጣው። በዚያን ጊዜ በሚመጣ ጊዜ ታዲያ ይፈርዳል ተብሏል ወይ? ተብሏል። ይፈርዳል ማለት ግን ያስተዳድራል ማለት ነው። 190 ሰው አለ። 190 አንደኛ የትንሣኤ ቀን ሰዎች ከተነሱ በኋላ የሚፈርደው ፍርድ አለ። እርሱ የጌታችን የአላህ ነው። ነገር ግን ምድር ላይ የሚፈርዱ ፍርድ አለ። ነቢያቶች በህዝቦቻቸው መካከል አምላክ በሰጣቸው ህግና ስርዓት ይፈርዳሉ፣ ያስተዳድራል። ያ ነው ዒሳ ዓለይሂ ሰላም። ታዲያ ከዚህ በምድር ላይ ሰዎች በሚኖሩ ጊዜ በእነርሱ መካከል ያስተዳድራል ማለት ነው። የሚያስተዳድረውና የሚፈርደው በማን ህግ ነው የሚል ጥያቄ ይመጣል። የሚፈርደውና የሚያስተዳድረው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ህግ፣ ነቢያችን ሰለላሁ ዐለይሂ ወሰለም የተሰጣቸው ህግ ቁርአንና ሐዲስ። ስለዚህ በዚህ በቁርአንና በሐዲስ ይፈርዳል፣ ያስተዳድራል በሰዎች መካከል። ለዚህም ማስረጃ ሲናገሩ እርሳቸው ይላሉ የንዚዑ ዒሳ ብን መርየም ፊ አኺሪ ዘማን ፈየኡሙኩም ቢኪታቢላሂ ወሱነቲ ያሉ የዘመኑ ፍጻሜ ከመድረሱ በፊት የማርያም ልጅ ክርስቶስ ከሰማይ ይወርዳል፣ በቁርአንና በሐዲስም ያስተዳድራችኋል ብለው ተናገሩ። በሌላ ሐዲስ ላይ ይፈርዳል የሚለውን ያስተዳድራል ብለው ተናገሩ። ስለዚህ ልክ አንድ የሀገር መሪ እንደሚያስተዳድር ያስተዳድራል። ያ ነው። በመጽሐፍ ቅዱስ ላይ ላለው ይፈርዳል የሚለውን ቃል እንደው የትንሣኤ ቀን መፍረድ የሚመስሏችሁ ከሆነ ያስረዳችሁ። መፍረድ የሚለው ቃል በመጽሐፍ ቅዱስ ላይ ለሁለት ይከፈላል። በፍጥረት ገሃነም የማስገባት ያ ፍርድ ከሆነ እርሱ ክርስቶስ የእኔ ሳይሆን አብ ነው የሚያደርገው ብሎ ተናግሯል። ማነው? ማቴዎስ ወንጌል ምዕራፍ 20 ቁጥር 22 ላይ ብትሄዱ የዘብዴዎስ ልጆች እናት 2 ልጆቿን ይዛ መታ መምህር ሆይ እነዚህ ከቀኝና ከግራህ በመንግስት እንዲቀመጡልኝ እፈልጋለሁ አድርግልኝ አለችው። ይህ እኔ የምሰጠው አይደለም ማለት ቃል በቃል ምን አላት? እኔ የምሰጠው አይደለም፣ ታዲያስ ነገር ግን አብ ላዘጋጀላቸው ነው ብሎ ነገራት።
ታዲያ ክርስቶስ ይፈርዳል ተብሎ የተቀመጠውን እንዴት ልናደርገው ነው ወደሚለው ስንመጣ ጊዜ ይፈርዳል ሲባል ጊዜ ይመሰክራል ማለት ነው። ከአብ ፊት ስለሚመሰክርባቸው በእርሱ ምስክር መሰረት ፍርድ እንዲሰጠው ታችኋል። ይፈርዳል የሚለውን ቀጥታ እንወስዳለን ካላችሁ ሐዋርያቶችን ፈራጅ ተብሏል፣ ይፈርዳሉ ተብሏል። ክርስቶስ ምን አለ? ሐዋርያቶችን ሲናገራቸው ጊዜ ሊተእኩሉ ወተሽረቡ ሊተእኩሉ ወሊተሽረቡ ፊ መለኩቲ ወአንቱም ጃሊሲን ዐለ ልከራሲ እያለ ይናገራቸዋል። በመንግስቴም አላቸው በዙፋን ላይ ተቀምጣችሁ ትበላላችሁ፣ ትጠጣላችሁ፣ በእስራኤል ነገድም ላይ ትፈርዳላችሁ አላቸው። ማንን? ሐዋርያቶችን። ሐዋርያቶች ስለዚህ ፈራጅ ናቸው ብለን እንደምንይዘው አይደለም። ምን ማለት ነው? ትመሰክሩባቸዋላችሁ ማለት ነው። የክርስቶስም እንዲሁ እንደሚመሰክርባቸው ተጽፏል ወይ? ምን ተብሏል? ማቴዎስ ወንጌል ምዕራፍ 7 ከቁጥር 27 አካባቢ ላይ ኢየሱስ ክርስቶስ ሲናገር ምን ይላል? በዚያን ጊዜም አለ በትንሣኤ ቀን በዚያን ጊዜ መጀመሪያ ቀድሞ ሲናገር በሰማይ ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚገባ አይደለም ማለት። ቀጥሎ ምን አለ? በዚያን ጊዜም ብዙዎች ጌታ ሆይ በስምህ አጋንንትን አላስወጣንም ምን ይሉኛል? ጌታ ሆይ በስምህ ትንቢትን አልተናገርንም ምን ይሉኛል? ጌታ ሆይ በስምህ ተአምራትን አላደረግንም ምን ይሉኛል? እኔም እላቸዋለሁ አለ እናንተ አመፀኞች አላውቃችሁም ከፊቴ ጥፉ ብዬ እመሰክርባቸዋለሁ አለ። መቼ? በዚያን ጊዜ እመሰክርባቸዋለሁ አለ። በሌላ ቦታ ላይ እፈርድባቸዋለሁ አለ። ሁለቱ ተለዋጭ የሆኑ ቃላቶች ናቸው። ያን ገነት የማስገባቱ የማስወጣቱ ስራ የማን ነው? የአምላክ ስራ ነው። እኔን የምሰጥ አይደለሁም ብሎ ክርስቶስ የአብ እንደሆነ ተናገረ። ታዲያ ክርስቶስ ይፈርዳል ሲባል ጊዜ ምንድነው? ይመሰክራል ማለት ነው። ልክ ሐዋርያቶች ይፈርዳሉ ተብለዋል። ምንድነው ግን እውነታው? ፈራጅ ናቸው? አምላክ ናቸው? አይደለም፣ መስካሪዎች ናቸው። እንደሚፈርዱ ሐዋርያቶች ቃል በቃል መጽሐፍ ቅዱስ ላይ ተጽፏል። ገብቷቸዋል አይደል? ይመሰክራሉ ማለት እንጂ ግን ይፈርዳሉ ማለት አይደለም። ክርስቶስም ልክ እንዲሁ ይፈርዳል ተብሎ ተጽፏል። በሌላ ቦታ ላይ ደግሞ እመሰክርባቸዋለሁ ብሎ ተናገረ። ከአምላክ ፊት ቁሞ እንደሚመሰክርባቸው ነው። ይህንን የሚመሰክርላቸውን ቁርአን ላይ ታገኛላችሁ። አላህ በቁርአን ላይ ሲናገር ስለ ክርስቶስ ከጨረሰ በኋላ ወየውመል ቂያመቲ የኩኑ ዐለይሂም ሸሂድ አለ። የትንሣኤ ቀንም ይመሰክርባቸዋል አለ። አያችሁ ምን ይላል? ይመሰክርባቸዋል። መስካሪ ነው ክርስቶስ ቸዋል ይመሰክርባቸዋል የትንሣኤ ቀን አለ። በሌላም ቦታ ላይ ሱረቱል ኒሳ ላይ ይገኛል። በሱረቱል ማኢዳ መጨረሻው ላይ ልክ እንዲሁም ሲያመልኩት በነበሩ ሰዎች ላይ እንደሚመሰክርባቸው ይናገራል። አላህ የትንሣኤ ቀን ክርስቶስን ካስነሳው በኋላ በምድር ላይ እርሱን እንደ አምላክ ይዘው ሲያመልኩት የነበሩ ሰዎችንም ካስነሳ በኋላ ፊት ለፊት ያገጣጥማቸዋል። ከዚያ ክርስቶስን አላህ ይጠይቀዋል። ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዐላሙል ጉዩብ ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ያዕቡዱ ላህ ረቢ ወረበኩም ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም ፈለማ ተወፈይተኒ ኩንተ አንተ ረቂበ ዐለይሂም ወአንተ ዐላ ኩሊ ሸይኢን ሸሂድ ይላል። ይህ አምላካችን አላህ የትንሣኤ ቀን ክርስቶስንና ሲያመልኩት የነበሩ ሰዎችን ከፊት ለፊት አገጣጥሟቸው የሚነጋገሩትን ነገር በቁርአን ላይ ቀድሞ ነግሮን ነው። ቁርአን ተአምራዊ መጽሐፍ ነው ስንላቸው የወደፊቱን የሚሆነውን ቀድሞ ይዟል። ይወታቸዋል። ክርስቶስን የትንሣኤ ቀን አላህ እንደሚያቆመው እና ከዚያም ከፊት ለፊቱ ሲያመልኩት የነበሩ ሰዎችን እንደሚያቆመው እና ምን እንደሚላቸው ሲናገር ምን አለ? አንተ የማርያም ልጅ ሆይ ለመሆኑ ሰዎች ከእኔ ውጭ አንተን አምላክ አድርገው እንዲይዙ ጠርታቸው ነበር? እነዚህን ሰዎች አስተምራቸው ነበር ይለዋል። ከዚያ ክርስቶስ ምን ይላል? ቃለ ሱብሓነከ አምላኬ ሆይ ጥራት ይገባ ይላል። በመጀመሪያ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ለእኔ የማይገባኝን አምልኮትን ልሞግት አይቻለኝ። በፍጹም ምን ያምልኩኝ አላልኳቸውም። የሚገርመው እስካሁን ድረስ ክርስቶስ ባስተማር ትምህርት ውስጥ አምልኩኝ ያለበት ቦታ የለም። ሊየኩነ ሑጀተን ዐለይሂም የውመል ቂያማ የትንሣኤ ቀን ሑጃ የሆንባቸው ማስረጃ የሆንባቸው ዘንድ የፈለገ ቢበረዝ እንኳን ይህ መጽሐፍ አምልኩኝ የሚለው ቃል በፍጹም እንዲሆን አላደረገም። የለም በፍጹም አምልኩኝ አላለ። እኔ አምልኩኝ አላልኳቸውም ለእኔ የማይገባኝ ይሄ ነገር ሲጀመር ብሎ ይናገራቸዋል። የትንሣኤ ቀን አለ። ከዚያ በኋላ ምን ይላል? ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ብዬውም ከሆነ በእርግጥም አውቀዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲ በእኔ ውስጥ ያለውን አንተ ታውቃለህ፣ በአንተ ውስጥ ያለውን ግን እኔ ላውቅ አይቻለኝም ይላል። ኢነከ አንተ ዐላሙል ጉዩብ አንተ የሩቅንና ድብቅ ነገራቶችን ሁሉ አዋቂ ነህ ካለ በኋላ ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ያዕቡዱ ላህ ረቢ ወረበኩም
የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አልኳቸው እንጂ ሌላ አልኳቸው የለኝም። ይህንም አንተ እንድላቸው የሰጠኸኝን ቃል ነው ብሎ ይናገራል። አያችሁም? የሰጠኸኝን ቃል ሰጥቻቸዋለሁ ይላል የትንሣኤን ቀን። አሁንም ላይ ያለ በመጽሐፋቸው ላይ የሰጠኸኝን ቃል ያውና ሰጥቻቸዋለሁ እነርሱን ተቀብለዋል ይላል። ምንድን ነው ያስተማርኳቸው አለ? አንድ ሌላ ጥያቄ ላንሳና እኔ ሰዓት ነው መልሰህልኛል የምትፈልገውን ፖይንት ካላቋረጥኩ አንድ ጥያቄ ሊጨምር ማለት ኢየሱስ ክርስቶስ ዓለምን ለሰው ልጆች ያለውን ፍቅር ሲያሳይ በመስቀል ላይ ሞቶ ያደረገውን ነገር ታውቃላችሁ። አላህ ለሰው ልጆች ፍቅር ምን ያደረገው ነገር አለ? እስኪ ንገረኝ። አምላካችን አላህ ስብሐነ ወተዓላ ለሰዎች ያደረገው ፍቅርና ውዴታ ምንድን ነው? አንደኛ ከስሞቹ መካከል የመጀመሪያው አንደኛ ስሙ ምንድን ነው? ስም አለው። ነቢያቶች በዚህ ስሙ ይጠሩት ነበር። አልወዱድ ማለት ባሪያዎችን ወዳድ የሆነ አምላክ ማለት ነው። ውዴታ ከምን ይጀምራል ከተባለ እናንተን ወደዚህ ዓለም ከማምጣት ይጀምራል። እናንተን ወደዚህ ዓለም ከማምጣት ይጀምራል። አመጣችሁ፣ ስጋችሁን ራሱ ሰራላችሁ፣ ነፍሳችሁን ዘራባችሁ፣ እዚህ ዓለምን አመጣችሁ፣ ያበላችኋል፣ ያጠጣችኋል። ይሄ ምድራዊ ጸጋ፣ ይሄ ስጋዊ ጸጋ ሲሆን መንፈሳዊ ጸጋ ከዚያ በላይ ከምንም ነገር በላይ ከእርሱ ጋር እንድትተዋወቁ መንገድን መስራቱ ነቢያት የሚባሉ ላከ። ከዚያም መለኮታዊ መጽሐፍትን አወረደ። ከዚያም ከእርሱ ጋር እንድትተዋወቁ አደረገ። የቀጣዩን ዓለምንም ጸጋ እንድታገኙ ሁሉን በር ገር አደረገላችሁ። ይሄን ሁሉ በእናንተ ላይ ስለዋለው ጸጋ አላህ በሙሉ ቁርአን ላይ ይናገራል። የሰው ልጅ በኃጢአት ከወደቀ በኋላ ከእርሱ ጋር የሚታረቅበትን መንገድ አበጀለት። ምን ከተባለ ንስሐ የሚባል መንገድ አምላክ ግዴታ መለኮታዊ ማንነቱን ጥሎ መገደልና ማሰቀል አይጠበቅበትም። የእርሱ ባህሪም አይደለም። ነገር ግን እርሱ ንስሐን ያደረገ አዳም በጠፋና በወደቀ ጊዜ እንዴት አድርጎ ከአምላኩ ጋር ዳግም መታረቅ እንዳለበት አላወቅም ነበር። በመዋለን ላይ ነበር። አምላክ ግን አላህ ሊተወው አልወደደም። ይልቁንስ አዳምን ወደደው። ወደ ራሱ እንዴት እንደሚያስታርቀው ራሱ መንገድን አበጀለት። ምን እያለ ይናገራል? ገና በሁለተኛው ምዕራፍ ላይ ፈተለቃ አደሙ ሚን ረቢሂ ከሊማቲን ይላል። አዳምም ከጌታው ከአላህ የንስሐን ቃል ተቀበለ። አላህ አሳወቀው በልቡ ላይ እንዴት ንስሐ ማድረግ እንዳለበት ተጸጽቷል። ኃጢአትን በማድረጉ በመውደቁ አዝኗል። ግን ከአምላኩ ጋር እንዴት መታረቅ እንዳለበት አላወቀም ነበር። አዳም በመዋደድ ላይ ነበር። አላህም የንስሐን በር ከፈተለት። ከዚያ በኋላ ወደ አላህ ንስሐ አደረገ። ምን የሚልን ቃል አሳወቀ? ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን። ጌታችን አላህ ሆይ አሉ አዳምና ሔዋን፣ በኃጢአት ነፍሳችንን በድለናል፣ ይቅር በለን እዘንልን፣ የማታዝንልን ከሆነ ከሳሪዎች እንሆናለንና እንሻለን አሉት። አምላክ አላህ ስብሐነ ወተዓላ የጠፋ ባሪያውን ይቅር በለኝ ጥፋቴን አምኛለሁኝ፣ አንተ ይቅር ባይ አምላክ ነህ፣ ይቅር እንድትለኝ እፈልጋለሁ ብለህ ከፊቱ ከወደቅ ከተለመንከው ወዲያው በይቅርታ የሚቀበል የሆነ አምላክ ነው። ከስሞቹ መካከል አንደኛው እኔ ሶፊ ሀያት ኢስላም እና የስራ አውርችን ተመልሰን እንገባለን። አይደብራችሁ እንዴ? ይሄ እኮ የሁላችንም የምንፈልገው ነው። ሁሉም ፎሎ ይፈልጋል። ስለዚህ ከታች ስፔቃቸውና እነሱም ፎሎ ይደረጉ፣ እኛም ፎሎ እንመልሳለን፣ ከታች እንሆናለን። ከዛ ደግሞ መልሰን እንገባለን። እኛን አውርድን አዴ እነዚያ ሁሉ እንዳለ ለእኛ ምን ያክል ውዴታና ከዛ እንደገባችሁ ግን ታፕታፕ አድርጉ፣ ሼር አድርጉ ካላችሁ ግን አግዙኝ። እሺ ወላሂ ስለዚህ አላህ ሱብሓነሁ ወተዓላ የንስሐ በሩን በመክፈት ችግር የለም እኛ ከታች ሆነን እንተበትባለን። ዝም አላለው አላህ ሱብሓነሁ ወተዓላ አደምን መጀመሪያ ፍቅሩኝም አውርጅ እንዳደረገው ታውቃላችሁ። አደም አታገኝም። ፍጥረታት ጥፋተኛ ስትሆን ጊዜ አንተ ጥፋተኛ አንዳንድ ቁጥር ጻፉ ያልገባችሁ ወደ እሱ ስትመለስ በፊት ኃጢአተኛ ነበር እያለ አንተ ሊወቀሰ ይኖራል። አምላክ አላህ ሱብሓነሁ ወተዓላ ግን አዳምን ምን አደረገው ከተባለ በወደቀ ጊዜ ከኃጢአት ምህረት የሚያገኝበትን መንገድ ራሱ መራለት፣ አበጀለት። ይቅር ካለው በኋላ ደግሞ አይ አንዴ አጥፍተህ ነጥብ ተይዞ አይደለም ያለው
ከመጀመሪያው ከነበረ ይልቅ ወደ እኔ ንስሐ አድርገህ በመመለስህ ከፍታ ይገባሃልና ብሎ ከፍ ያለ ደረጃና ቦታ ሰጥቷል። ስለዚህ ሰዎች ከመጀመሪያ ቅድሙ ላይ ያላነሳቸው አሉ ረስቼ እዚህ ዮሐንስ 5:22 ላይ እሱ ስልጣን እንዳለው እንደተሰጠው አድርገህ እና ሁሉም በራሱ የተናገርካቸው ጋር የሚጋጩ ጥቅሶች ስላሉ እሱን ክላሪፋይ እንድታደርግልኝ። ዮሐንስ 5:22 ላይ አብ ፍርድን ሁሉ ለወልድ ሰጥቶታልና ሰው ሁሉ አብን እንደሚያከብሩ ወልድን እንዲያከብሩት ይህን ሁሉ ለወልድ ሰጥቶታል። ወልድን የማያከብር አብን የላከውን አያከብርም ይላል እና እዚች ላይ አብ እንደሰጠው ብቻ ነው አሁን ላይ አሁን እየታየ ያለው ይመስለኛል ስንወያይ እና ሰው ሁሉ አብን እንደሚያከብሩ ወልድን እንዲያከብሩት ሲል ማለት ነው። አብ ፍርድን ሁሉ የሰጠው እንደ አብ እንዲከበር ነው። ለምን ገባው እንግዲህ ፈላ ማለት ፍጡር የሆነ ነብይ እንግዲህ ከፈጣሪ ጋር እኩል እንዲከበር አይደረግም። ግን እሱ ፍጡር ስላልሆነ ከፈጣሪ ጋር እኩል የሚገባው አምላክ ስለሆነ ግን ሰው ሁሉ አብን እንደሚያከብሩ ወልድን እንዲያከብሩ ብሎ ስልጣን እንደሰጠው እኔና አብም አንድ ነን እስከማለት ድረስ እንደደረሰ ስልጣን እንዳለው ደግሞ ሌላኛው የፈጣሪነቱ ደግሞ በራሱ የመሞትና የመነሳት ስልጣን እንዳለው ዮሐንስ 10:17-18 አሳልፌ ሰጠው ዘንድ ነፍሴን ስለማወጣ ማን ነው እኔ በራሴ ስልጣን ነፍሴን አወጣታለሁ እንጂ ከኔ ማንም አይወስዳትም፣ ላወጣትም ስልጣን አለኝ ደግሞ ላነሳ እኔና በአንድነስ በመጀመሪያ ፍጡር እንዳልሆነ ያሳያል ያልከው ቀጥታ ቃል በቃል ፍጡር እንደሆነ ተገልጿል። ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ተናግሯል። ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሎ ተናግሯል። ልጅ ወጥቷል እንዴ? ልጅ የለም። እሺ ከወጣ ላሳያችሁ። የአባቶቻችሁን የአንድምታ መጽሐፍ አውጥተን ላሳያችሁ። ወደ አምላኬ ወደ አምላካችሁ አድርጋለሁ ያለውን ወደ አባቴ ወደ አባታችሁ አድርጋለሁ ያለውን ወደ ፈጣሪ አድርጋለሁ ማለት እንደሆነ ቀጥታ እናሳያችሁ። አንድ ጊዜ አውጥቼ ላሳያችሁ። ወደ ፈጣሪ አድርጋለሁ። የዮሐንስ ወንጌል አንድምታ ላይ እንግባ። መቼም ከኛ አንድምታ ይልቅ የመጽሐፉ ባለቤቶች የራሳችሁ አንድምታዎች ይሻላሉ ይመስለናል። ያ ብዙ ጊዜ ስንናገር እዚያ ቦታ ላይ አባት ጊዜ ፈጣሪ ነው ማለት ነው። ለእኛስ ለአንድ አባት ያለን አይደለንም፣ ለእኛስ አንድ ፈጣሪ ያለን አይደለን እያሉ ነው ኢሳያስ ሲናገሩ። አባት የሚለው ፈጣሪ ለማለት ነው። አባት ሲባል ጊዜ ሁሉን ያስገኘ ሁሉን የፈጠረ ነው ትርጓሜው። አሁንም ልክ እንዲሁ አንድምታዎች ላይ እንመልከት። ወደ አምላኬ ወደ አምላካችሁ እሺ እዚህ ጋር እንመልከት። ያውና የዮሐንስ ወንጌል አንድምታ ትርጓሜ ወደ ወንድሞቼ ሂደሽ ወደ አባቴ ወደ አባታችሁ ወደ ፈጣሪ ወደ ፈጣሪያችሁ አድርጋለሁ ብሏል ብለሽ ንገሪያቸው አላት እንጂ ይላል። ወደ ማን? ወደ ፈጣሪ ወደ ፈጣሪያችሁ አድርጋለሁ ብሏል ብለሽ ንገሪያቸው። የትኛውን አንድምታ ይመስላችኋል? ያው እነዚህ ጋር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 የዚህኛው ማለት ነው። ተመልከቱ ቁጥር 17 ላይ ምን ይላል? ኢየሱስም ገና ወደ አባቴ አላረኩም እና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው። ስለዚህ አባት እያለ ሲናገር ጊዜ ፈጣሪ እያለ ነው። ክርስቶስ ወደ ፈጣሪና ወደ ፈጣሪያቸው ይሄዳለሁ እያለ 30 ስጧቸውና ይውረዱ። ስለዚህ ይህን ይመስላል። ወደ ፈጣሪያቸው ክርስቶስ ፈጣሪ እንዳለው ይናገራል ማለት ነው። ወደ አባቴ ወደ 30 ስጧቸውና ይውረዱ አድርጋለሁ ብሎ ነው የተናገረው እና ለምን ወደ አባቴ ወደ አባታችሁ ማለት ለምን አስፈለገም? ወይንም ወደ አምላኬ ወደ አምላካችሁ ከማለቱ ወደ አምላካችን አድርጋለሁ ብሎ ለምን አልተናገረም?
ምንም የተለየ ነገር የለውም። የኔ አምላክ የእናንተም አምላክ ነው የሚለውን ለመግለጽ ነው ክርስቶስ። በሌላ ቦታ ላይ የሙሴን ቃል ደግሞ ታደራል አምላካችን እያለ በሌላ ቦታ ለማቴዎስ ወንጌል ላይ ተናግሯል። አምላካችን እያለ ሙሴ የተናገረውን ራሱ ኢየሱስ ክርስቶስን ደግሞታል። የሚገርምሽ ግን አምላካችን እኔና አብ አንድ ነን ያለበትን ምክንያት እዚያው አውዱን በማንበብ ትርጓሜውን እናገኛለን። እኔና አብ አንድ ነን ሲል ክርስቶስ የሆነ ያነሳበት አንድነት አለ በእርሱና በአምላክ በአብ መካከል። ዳውድ ሄደህ ስታነቢው ከላይ ሐዋርያቶችን ማንም ሊነጥቃቸው እንደማይችል ከእጁ ይናገራል። ምን ይላል? ከእኔ እጅ ማንም አይነጥቃቸውም አለ ክርስቶስ። ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነንና አለ። ስለዚህ ሐዋርያቶችን በመጠበቅ ረገድ በዚህ ዓላማ ላይ አንድ መሆናቸውን ኢየሱስና አብ የሚገልጽ ነው። አብ እንዴት ይጠብቃቸዋል ከተባለ እርሱ በመለኮታዊ ኃይሉ ይጠብቃቸዋል ወደ ጥፋት እንዳይሄዱ። እነዚያኞቹን ደግሞ ማን ነው? ክርስቶስ ደግሞ በምኑ ይጠብቃቸዋል ከተባለ በትምህርቱ የሰጠኸኝን ቃል ሰጥቻቸዋለሁ እነርሱም ተቀብለውኛል ይላል። ያን ትምህርት እስከተቀበሉ ድረስ ያን ትምህርት እስከሰሙ ድረስ እነርሱ በክርስቶስ ትምህርት ይጠበቃሉ። ከላይ አይተሽ ከሆነ ቀደም ብሎ ያን ከመናገሩ በፊት እናንተ ግን ከበጎቼ ስላልሆናችሁ ድምፄን አትሰሙኝም ይላቸዋል አይደል? አይሁዶችም እነዚህ ግን ከበጎቼ ናቸውና ድምፄን ይሰማሉ ይከተሉኝማል አለ። ከእኔም እጅ ማንም አይነጥቃቸውም ማለት ለምን? የእርሱን ድምፅ ስለሰሙ። የእርሱ ድምፅ ሲባል የእርሱ ትምህርት ማለት ነው። ከእኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነን አለ። አንድ ነን እያለ እያወራበት በአውዱ ምንድን ነው? ሐዋርያቶችን ስለመጠበቅ ነው እያወራ። በመለኮት አንድ ናቸው እንዳንል ኢየሱስ ክርስቶስ አምላኩ እንደሆነ ቃል በቃል ተናግሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካቸው አድርጋለሁ አምላኬ ነው ብሎ ገልጾታል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አምላኩ እንደሆነ ተገልጿል። ይህን ይመስላል ማለት ከነቢያት ወይም ከሐዋርያት የትኛውም እንትን ላይ ማለት ነው እኔና አብ አንድ ነን ብሎ የተናገረ ነብይ አለ ማለት እራሱን አድርጌሃለሁ ከራሱ ከአምላኩ ጋር አስተካክሎ ከአምላክ ጋር መስተካከል አይደለም። ምን እንደሆነ አሁንም አልተረዳሽም ማለት አብ አንድ ነን ማለት እኮ አንድ መሆናቸውን እኮ እየነገረ ነው ያለው። እኔ ወንድ አረከኝ እንደ አንድነታቸው እንደ አውዱ አየ ነው። ደግሜ ላሳይሽ ስለምን አንድነት እያወራ እንደሆነ ሐዋርያትን ስለመጠበቅ ነው እያወራ ያለው። ቆይ አንዴ ላሳይሽ እንድትረጅ በደንብ እንድትረጅ እያየሽ ይሆን። የክርስቶስን ትምህርት በመከተላቸውና በመስማታቸው ክርስቶስ ይጠብቃቸዋል፣ አብም ይጠብቃቸዋል። አንድ ነን እያለ ያለው ስለዚያ እንጂ ስለ መለኮት አይደለም እያወራ ያለው። ያውጣል ዮሐንስ 10:30 አለ ያና 10:30 እኔና አብ አንድ ነንና ይላል አይደለ? ስለምን አንድነት ነው የሚለውን ከላይ ከአውዱ ጀምረን እናንብበው። ያን ምን ይላል ክርስቶስ? እንግዲህ ይላል እንግዲህ ከዚህ ቃል የተነሳ በአይሁድ መካከል ገና መለያየት ሆነ። አይሁዶች አሉ፣ ክርስቶስ አለ፣ ሐዋርያቶች አሉ። አሁን ይሄ ወሬ በሚወራበት ጊዜ በደንብ አስተውይ። ከእነርሱም ብዙ አጋንንትን እያውና ይቅርታ እዚህ ጋር ከእነርሱም ብዙዎች ጋኔን ያለበት አብዷልም ስለምንስ ትሰሙታላችሁ አሉ። ይህ ክርስቶስን ማለት ነው። ይሄ ጋኔን ያለበት እብድ ነው እያሉ ነው። ማናቸው? አይሁዶች ናቸው። ሌሎችም ይህ ጋኔን ያለበት ነው፣ ያ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የዕውሮችን ዓይን ሊከፍት ይችላልን አሉ። ይህ መለያየት ሆነ መካከላቸው። በኢየሩሳሌምም የመቅደስ መታደል በዓል ሆነ ይላል። ከ22 ይጀምራል ጉዳዩ። እኔና አንድ ነን ያለበት በደንብ አስተውላችሁ አዳምጡ። በኢየሩሳሌምም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ። ኢየሱስም በመቅደስ በሰለሞን መመላለሻ ይመላለስ ነበር ይላል። ይመላለስ ነበር። አይሁድም እርሱን ከበው ይላል። እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆን ገልጠህ ንገረን አሉት። ክርስቶስ
ምንነቱና ያልተቀበሉትና ያላመኑት መሰለሽ እናቴ መሰለኝ የሚለው አሰላሙ አለይኩም ወረህመቱላሂ ወበረካቱ። ስላልተቀበሉት ይሄን ነገር እያሉት እንጂ ስለአምላክነቱ እንዴት ናቸው? እስከ መቼ ድረስ ትቆያለህ? አልሐምዱሊላህ ደህና ናቸው። ያ ክርስቶስ ነው አይደለም በሚለው ጉዳይ ነው። እንቀጥላ ኢየሱስን መለሰላቸው እንዲህ ነገርኳችሁ አታምኑም። እኔ በአባቴ ስም የማደርገው ስራ ስለ እኔ ይመሰክራል አላቸው። ስለ እኔ ይመሰክራል። ስለ እርሱ ምንነት ነው የሚመሰክረው? ስለ ክርስቶስነቱ ይመሰክራል እያላቸው ስለ አምላክነቱ የሚመሰክር አይደለም። የሰሙ ስለሆነ ስለ ክርስቶስነቱ አንድ ክርስቶስ ጊዜ ምን ማስረጃ አደረገ? በአባቴ ስም የማደርገው ስራ ስለ እኔ ይመሰክራል፣ ስለ እኔ ክርስቶስነት ይመሰክራል ነው። ከዚያ ምን አላቸው? እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አላቸው። በጎቼ አለ ማናቸው? በጎቹ ሐዋርያቶችና ተከታዮች። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝም አለ። እናንተ የማትሰሙት ምንድን ነው? ክርስቶስነቱን አትሰሙም፣ አትቀበሉ። እኔን ግን የሚሰሙኝ በጎች ያሉ ያው ሐዋርያቶቹን እየተናገረ ነው። አሁን ስለ ሐዋርያቶቹ ሊናገር ነው። ቀጥሎ እኔም የዘላለማዊ ሕይወትን እሰጣቸዋለሁ፣ የዘላለም ሕይወትን እሰጣቸዋለሁ አለ፣ ለዘላለም የማይጠፉም። ከዚያ ቀጥሎ በደንብ አሁን አስተውይ እዚህ ጋር ከእጄ ማንም አይነጥቃቸውም አለ። የሰጠኝ አባቴ አለ። አሁን ደግሞ ስለ ራሱ ተናግሮ ስለ አብ ሊናገር ነው። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። ምን አይነት አንድ አይነት ነገር ተናግሯል ክርስቶስ እዚህ ጋር። ከእጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም። ያው እኔና አብ አንድ ነን አለ። ስለዚህ የእርሱና የአብ አንድነት ሐዋርያቶችን ስለመጠበቅ ነው። ከእኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነን። ስለዚህ አንድነታቸው ስለምንድን ነው እያወራ ያለው? ሐዋርያቶችን ስለመጠበቅ ነው። ከምንድን ነው የሚጠብቃቸው? ክርስቶስነቱን ከመካድ ልክ እንዳይሁድ እንደካዱት ከላይ እንዳየሹ ማለት ነው። እነርሱ ክርስቶስነቱን ስላልተቀበሉ መቼም ማንም አይነጥቃቸውም ከእጅ እያለ ይህን እየተናገረ እሺ አስገባሻለሁ እሱ ስላስተማር ወይንም ከእሱ እጅ ማንም እንደማይነጥቅ 30 ስለሞላሽ እኮ ነው እንጂ ያስገባለው። ለምን ሀይሁድ አንስተው ሊወግሩት ፈለጉ? አስገባሻለሁ። እሺ ምን ይላል? ቀጥታ እነሱማ ያንን እኔና አብ አንድ ነን ስላለ ድንጋይ አንስተው ሊወግሩት አሰቡ። ምክንያቱም እኔና አብ ወይንም ስላስተማረ ወይንም ስለ ትምህርቱ አይደለም፣ እሱን ከአምላኩ ጋር እኩል አርግቶ ስለተናገረ ነው ድንጋይ አንስተው ሊወግሩት። አይሁድ ራሱ በዛን ሰዓት ገብቷቸዋል። እንኳን እኛ ሳንሆን አይሁዶች ራሱ እኔና አብ አንድ ነን፣ እኔና ፈጣሪያችሁ ነን፣ ከፈጣሪ ጋር አንድ ነኝ ማለቱ ገብቷቸዋል ማለት ነው። ስለዚህ ድንጋይ አንስተው ሊወግሩት ፈለጉ። ምንድን ነው የገባቸው አይሁዶች? አይመልሱም። ቁጭ ብሎ ተቀመጡ። ፎሎ አያደርጉም። ይገርማል። ፎሎ አይደራረጉም። እኔና አብ አንድ ነን ሲላቸው ከአምላክ ጋር ራሱን እኩል አድርግቶ ስለተናገረ ገባቸው። ስለዚህ ድንጋይ አንስተው ሊወግሩት ፈለጉ። አይደለም መልሶላቸዋል። ወዲያው የክርስቶስን ስትሰሚ በጣም ትገረዳለች። ቆይ ላሳይሽ። እነዚህ ሰዎች የአንድ ሰው ቦታ አለ። አስገባቸዋል። አንድ ሰው ፎሎ ያድርግ እኮ ላነብልሽ ነው። 3 ጊዜ ተናገርኩ። ላነበው ነው ብዬሽ ተከታታይ። ወዲያው ክርስቶስ መለሰላቸው። ምን እንደሚል ተመልከቱ። አሁን እኔና አብ አንድ ነን ያለው ሐዋርያትን ስለመጠበቅ እንደሆነ ተናገረ። አይሁድ ሊወግሩት ደግመው ድንጋይ ያነሱ ይላል። ድንጋይ ያነሱ። ኢየሱስ ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም አለ ስለ መልካም ስራ አንወግርህም፣ ስለ ስድብ አሉት። ስለምን? ስለ ስድብ። አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት ይላል። አሁን ይህንን አንቺ መለኮታዊ አምላክነት አስበው አይሁዶች መስሎች ነው? ላ አይደለም። አይሁዶች ክርስቶስነትህን በግልጽ ንገረን ብለው ነው የመጡት። ሰው አምላክ ግን አምላክነት፣ ቆይ ልጨርስልሽ እባክሽ እንድትረጂ። አምላክነት እንደ መጽሐፍ ቅዱስ 2 ትርጉም አለው። እናቴ በደንብ አዳምጪ። አንደኛ መለኮታዊ አምላክነት አለ። ሁለተኛ ደግሞ የስልጣን ሹመት የነብያት አምላክነት አለ። ይህንን ታውቂያለሽ አይደለ? ወይስ አታውቂም? የመለኮታዊ አምላክነት ማን ነው? አብ ነው። የስልጣን አምላክነት እንዳለ ደግሞ አይሁዶች ያውቃሉ። ለምሳሌ ሙሴ አምላክ ነው አይደለ? ኦሪት ዘጸአት ምዕራፍ 7 ከቁጥር 1 ጀምረሽ ብታይ
ሙሴ አምላክ ነው። እግዚአብሔር ምን አለው? እኔ አምላክ አድርጌሃለሁ አለው። ታዲያ ሐዋርያቱ ማነው አይሁዶች ይሄ የሰው አምላክነት ራሱ ወይንም ደግሞ የነቢያት የሚሰጣቸው አምላክነት ስልጣን ራሱ አንተ የለህም እያሉት ነው። ራስህን አምላክ ስለማድረግህ አሉት። ምክንያቱም አንተ ሐሰተኛ ነህ፣ አንተ ያንን የነ ሙሴን አምላክነት ደረጃ ራሱ የለህም እያሉት ነው። ከዚያ ክርስቶስ አሁን ሊሟገታቸው ነው። ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ከዚያም ኢየሱስም እንዲህ ብሎ መለሰላቸው። ስለዚህ ይሄ ንግግራቸው ስህተት ነው። ተረጂ ክርስቶስ መልስ ሰጥቶበታልና ተሻል መለሰላቸው። ምን አላቸው? እኔ አማልክት ናችሁ አልኩ ተብሎ በሕጋቸው የተጻፈ አይደለምን? ማናቸው አማልክት የተባሉት? መጽሐፍ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው፣ አየሽ፣ የአምላክ ቃል የሚመጣላቸው ሁሉ አማልክት ተብለዋል በመጽሐፋችሁ። ይህ መዝሙረ ዳዊት ላይ አለ። ታዲያ እንደዛ ከሆነ እኔ አምላክ ቃል ይመጣልኛል ከእነዚያ ከተባሉት የአምላክ ቃል የሚመጣላቸው አምላክ ከተባሉት ከእነዚያ መካከል በሆንስ ጥፋቱ ምንድን ነው እያላቸው ነው። አሁን የአምላክ ቃል የሚመጣላቸው አምላክ ናቸው ተብሎ ክርስቶስ ራሱ ተናግሯል። ምንቶች አለ አይደለ? አምላክ ናቸው ብሎ ክርስቶስ ራሱ ተናግሯል። ይህንን ከየት ነው ያነበበላቸው? ከራሳቸው መጽሐፍ። የት ይገኛል ከተባለ መዝሙረ ዳዊት ላይ እኔ ላሳይሻ። የት ይገኛል? ያው እና ችንጫን ስትያት ያመጣልሻል። ያው መዝሙረ ዳዊት ላይ መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ እኔ ግን አማልክት ናችሁ፣ ሁላቸውም የልዑል ልጆች ናችሁ፣ ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ አልኩ ይላል። ይሽ ስለዚህ የአምላክ ቃል የሚመጣላቸው ሁሉ አምላክ ይባላል። ታዲያ ክርስቶስን እነዚህ አይሁዶች የአምላክ ቃል ከሚመጣላቸው ከነዚያ አማልክቶች ራሱ አይደለህም እያሉ እየተናገሩት እንጂ እዚህ ቦታ ላይ ራስን አንተ እንደው መለኮታዊ አምላክ ነህ ብለው እየተቃወሙት አይደለም። እዚያ ምንም እንዳልሆነ ያንን በደንብ ያውቃሉ። እና ይሄን ይመስላል ክርስቶስ። ስለዚህ ያንን መልሶላቸዋል። አይሁዶች እንኳን ተረድተዋል የሚሏቸው ይሄ ስህተት ነው። ክርስቶስ የአይሁዶችን ግንዛቤ ራሱ ስህተት እንደሆነ ወዲያው መልስ ሰጥቷቸዋል። ራሱ ኢየሱስም መለሰላቸው ይላል መጽሐፍ። መልስ ሰጥቷቸዋል። ይሄን ይመስላል። እነሱ አሁን የአምላክ ቃል ከሚመጣላቸው ከነ ሙሴ አምላክነት ራሱ ያ ሐሰተኛ እንደዛ ራሱ የለህም ስልጣን እያለ ክርስቶስ ግን እኔ አምላክ ቃል የመጣልኝ ነኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሊወግሩትም ድንጋይ ባነሱ ጊዜ ምን አላቸው? እናንተ ግን እኔን ልትገድሉ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አላቸው። ከአምላክ ቃል እየተቀበል